ከ1500 ዓመት በላይ የቆየ ታላቅ ሚስጥር። ታዲያ በዚህ ጥንታዊ ገዳም ውስጥ ታላቅ የሆነ ሚስጥር እንዳለበት ይነገራል። እንዲሁም ደግሞ ወደዚህ ገዳም ሴቶች በፍጹም እንዲገቡ አልተፈቀደላቸውም። ሰላም ውድ የከበሮ ቻናል ተከታታዮች እንደምን አላችሁ? ዛሬ የዋልድባን የተረሳና እጅግ አስገራሚና መንፈሳዊ ሚስጥር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዋልድባ ለአንዳንዶች ተራ ዱር ብቻ ነው፣ ለሌሎች ግን የተቀደሰና የተከበረ መሬት ነው። እዚያ ታላቅ ቦታ የሰው ድምፅ ይቀንሳል፣ ነገር ግን የጸሎት ድምፅ በእጅጉን ይጨምራል። ዋልድባ የቅዱሳን መፍለቂያና የኢትዮጵያ ገዳመ መነኮሳት። ዋልድባ ሲባል በብዙዎች ዘንድ የሚታወቅ የጥንካሬ የጸሎትና የቅድስና ተምሳሌትነቱ ነው። ይህ ታሪካዊና ቅዱስ ስፍራ ለብዙ ዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ምሰሶ ሆኖ ቆይቷል። ዋልድባ የሚገኘው አማራ ክልል ጠለምት ውስጥ ሲሆን ስያሜው ዋሊና ዱባ ከሚል ሁለት ቃላት የመጣ ነው። ትርጉሙም የአንበሳ ጉብታ ማለት ሲሆን ይህም ቦታው በዱር አራዊት የተከበበና ለመንፈሳዊ ተጋድሎ ብርቱ መሆኑን ያሳያል። ዋልድባ በርካታ ቃል ኪዳኖች ያለው ቦታ ነው። እንደ ቤተ ክርስቲያን ትውፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ወደ ግብፅ በተሰደደ ጊዜ ይህን ቦታ እንደ ጎበኘውና የአስራት አገር አድርጎ እንደሰጣት ይታመናል። ዋልድባ የመነኮሳት ከተማ። ዋልድባ ውስጥ በሺዎች የሚቆጠሩ መነኮሳት በታላቅ ተጋድሎ በጾምና በጸሎት ይኖራሉ። አካባቢው በሰባት ዋና ዋና ገዳማት የተከፈለ ሲሆን ሰቆቃው፣ አበርንታትና ዳጋ ይገኙበታል። ታዲያ ዋልድባ ከሌሎቹ ገዳማት በምን የተለየ ሆነ? ታላቁ ቅዱስ አቡነ ሳሙኤል ዘዋልድባ ገዳሙን በስፋት በማስፋፋትና ሥርዓተ ምንኩስናን በማጽናት ቀዳማዊን ሚና ተጫውተዋል። ዋልድባ የሀገር ሰላምና የዓለም በረከት የሚለመንበት ታሪካዊና መንፈሳዊነት የተዋሃደበት ስፍራ ነው። ዛሬም ድረስ መነኮሳቱ ለሀገርና ለወገን ሌሊትና ቀን ደከመን ሰለቸን ሳይሉ ይጸልያሉ። አንዳንዶቹም ዋልድባ የኢትዮጵያ ደጀን፣ የመነኮሳት ተስፋ ናት በማለት በአስደናቂ ቃላት ይገልጹታል። ዋልድባ ገዳም ላይ እህል አይበላም። በገዳሙ ቋርፍ የሚባል ከሙዝ የሚዘጋጅ ምግብ ለምግብነት ብቻ ያገለግላል። ሌላው ጫብሌና መሰል ሥራ ስሮች ከመሬት ከጫካው በመቆፈር መነኮሳቱ የሚመገቡት ምግብ ነው። በተጨማሪም ስኳር፣ ጨው፣ ተልባ፣ ኑግና ማር ብቻ በገዳሙ የሚፈቀዱ ሲሆኑ የሚገርመው የእህል አይነት የተከለከለ በመሆኑ ፈጽሞ ወደ ገዳሙ መግባት አይችልም። ዋልድባ በዓለማችን ካሉ ገዳማት በሥርዓተ ገዳም፣ በመነኮሳት ስምሪትና በሥርዓተ ቤተ ክርስቲያን ግንባር ቀደም እንደሆነ መጻሕፍቶች ያስረዳሉ። በዋልድባ አንድ አይነት ወይዋ የሚባል ልብስ ብቻ ነው መልበስም የሚፈቀደው። መነኮሳት በምናኔ የሚኖሩ በመሆናቸው ገዳሙ ፍጹም የመናኞችና የጸሎተኞች ቦታ ብቻ ነው። እንደምናስታውሰው በርካታ ግፍና መከራ ቢደርስበትም በእግዚአብሔር ቸርነት በሱ ቃል ኪዳን እስካሁን ተጠብቆ ኖሯል። ውድ የቻናላችን ቤተሰቦች በቀጣይ በዋልድባ የተነገረ ቃል ኪዳንና የተሰሩ ተአምራቶች፣ እሱ ብቻም ሳይሆን ሴት ልጅ ለምን ወደ ገዳሙ መግባት እንደተከለከለች በክፍል 2 የማቀርብላችሁ ይሆናል። ክፍል 2 እስኪደርሳችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ለሌላውም እንዲደርስ እንድታደርጉ በፈጣሪ ስም ጠየቅን። በድጋሚ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሆነላችሁ።